ሁለት ነገሮች አሉ አይደል? ቴንስ ላይ ሁለት ነገሮች አሉ። አንደኛው ምን አለ? አክሽን አለ። ምን አለ? አክሽን አለ አይደል? አክሽን ድርጊት ነው የምትሰራው። ለምሳሌ መብላት፣ መጠጣት፣ መሮጥ ምናምን አክሽን አለ። ሁለተኛ ማን አለ? ታይም አለ። ይሄን አክሽን ለመፈጸም ምን ያስፈልጋል? አክሽን አለ። ከዛ ደግሞ ምን ያስፈልጋል? አሁን እያስተማርኩ ነው አይደል? ምን ያስፈልጋል ለማስተማር? ጊዜ ያስፈልገኛል። የሁለቱ ኢንቴግሬሽን የሁለቱ ኮንሰፕት ኢንቴግሬትድ ኮንሰፕት ምን ይባላል? ቴንስ ይባላል። ምን ይባላል? ስለዚህ ቴንስ ይባል ምን ማለት ነው? ታይም ኦፍ አክሽን ጊዜንና ድርጊትን የምንሰራውን ድርጊትና ጊዜን አንድ ላይ የያዘ ምን እንለዋለን ማለት ነው? ቴንስ እንለዋለን ማለት ነው። በጣም ጥሩ ቴንስ እንለዋለን። ስለዚህ ቴንስ ስንል ወደ ያለፈ አለ፣ ጥለን የመጣ ነው ጊዜ አለ፣ አሁን ያለንበት ጊዜ አለ፣ ወደፊት የሚገጥመን ጊዜ አለ። ስለዚህ ጊዜ ከድርጊት ጋር ሲደመር ምን ይባላል? ምን ይባላል? ቴንስ ይባላል። የማታውቁ ሰዎች ዝም ብሎ አሁን ስታጠኑ ነው ስላቸው ቴንስ ሪፈርስ ቱ ታይም ኦፍ አክሽን አለ። ምን ማለት ነው ማለት አለባቸው። ምንድን ነው? what does it mean by time of action ማለት what does it mean ምን ማለት ነው? okay so today we're going to learn about some revisions on tense. ስለዚህ የመጀመሪያው ማለት simple present tense ይላል። እስኪ what do you do every day? ምን ታደርጋለህ? I wash my face every day አይደል? ስለዚህ ሲምፕል ፕሬዘንት ቴንስ ማለት ብዙ ሰዎች እንዳትሸወሩ፣ ብዙ ሰው የሚሸወረው ምንድነው? ሲምፕል ፕሬዘንት ቴንስ ይላል። ፕሬዘንት የሚለውን ያይና የአሁን ጊዜ ማለት ደግሞ አሁን እያደረግኩት ያለ እንደሱ ማለት አይደለም። ሲምፕል ፕሬዘንት ቴንስ ስታጠኑ መጀመሪያ ስለ ቴንስ ስታጠና ስለምንድን ነው እንደምታጠና ማወቅ አለብህ። ስለምንድነው? ቨርብስ ዊዝ ታይም ነው የምታጠና። ቨርብስ ዊዝ ዋት? ታይም። እዚህ ውጭ የምታጠናው ነገር የለም። ግስ ከታይም ጋር ነው የምታጠኑት። ስለ አድጀክቲቭ አይደለም የምታጠነው፣ ስለ አድቨርብ አይደለም የምታጠነው፣ ስለ ፕሪፖዚሽን አይደለም የምታጠነው። ስለምንድን ነው የምታጠነው? ቨርብስ ዊዝ ዋት? ታይም። ኦር ቨርብስ ስንል ደግሞ we are talking about action verbs ሊሆን ይችላል አይደል? ስለዚህ ቨርብስ ዊዝ ታይም ስታጠና we are talking about tense ማለት ነው። በጣም ጥሩ። ስለዚህ ይሄ ሲምፕል ፕሬዘንት ቴንስ የሚባለው ከፕሬዘንት ቴንስ ከአራቱ አንዱ ነው። ስለዚህ መጀመሪያ ፎርሙን እናያለን። ምን እናያለን? መጀመሪያ ፎርሙን እናያለን። if the subject of the sentence is like wait አንድ ነገር ይህን ከማወቃችን በፊት ምን ማወቅ ይኖርባቸዋል መሰላችሁ? look ፎርሙ there is verb s አለ፣ s ያለበት ግስ አለ። ከዋና ግስ ላይ ዲክሽነሪ ከምታገኙ ስለ ምን ትጨምራለህ? s ትጨምራለህ። ሌላው ደግሞ ኦሪጂናል ወይ ቤዝ ቨርብ ይባላል። ምን ይባላል? ቤዝ ቨርብ በልሴ ቤዝ ቨርብ ማለት ከዲክሽነሪ የምታገኘው ራሱ። አሁን ለምሳሌ ዲክሽነሪ ላይ ማንን ነው የምታገኝ? ኢት የሚል አለ፣ ኢቲንግ የሚል አለ፣ ኤት የሚል አለ። የትኛውን ነው ኢት የሚል አለ? የትኛውን ዲክሽነሪ ላይ ዋናው ቤዙን የምታገኘው መጀመሪያ የትኛውን ነው? ኢት የሚለዋል። ስለዚህ ኦሪጂናል ቤዝ ቨርብ ስንል ስለዚህ ሲምፕል ፕሬዘንት ቴንስ ሁለት ፎርም አለው። ማንና ማን አለው? ቨርብ ኤስ ያለበት ከግስ ላይ ኤስ የጨመርበት ኤስ ወይም ኢኤስ ሊሆን ይችላል። ኤስ ወይም ኢኤስ ሊሆን ይችላል። እንደገና ዋና ግሱ ይሄ ሲምፕል ፕሬዘንት ቴንስ ምን ማለት ነው? ምን ማለት ነው ራሱ? ሉክ አይ ዋንት ዩ ቱ ሊስን ስለዚህ አረፍተ ነገሩን እንትን በል ምንድነው ሺ ስትል አሁን ሺ ኢት አለ። እነዚህ ፊት ለፊት ምን ትጠቀማለህ? ቨርቤስ ትጠቀማለህ። ምን ትጠቀማለህ? ቨርቤስ ኤስ ያለበትን ግስ ማለት ነው። ኦልራይት ኤስ ያለበትን ግስ ምን ማለት ነው? ትርጉሙ ወደ መሬት ላይ ሲወርድ ምን ማለት ነው? ለምሳሌ አሁን ሺ ስፒክ ልበል ስፒክስ ልበል? አሸናፊ ስፒክ ወር ስፒክስ? ጎበዝ ሺ ስፒክስ ፍሬንች። ሺ ስፒክስ ዋት? ፍሬንች ፈረንሳይኛ ትናገራለች። ሺ ስፒክስ አምሃሪክ። ሺ ስፒክስ ፍሬንች ፈረንሳይኛ ትናገራለች። ይሄ ማለት አሁን እየተናገረች ነው ማለት ነው አይደለም። ኤኒ ታይም ምን ትላለች ነው? ትናገራለች ማለት ነው።